አዲስ ነገር ለመጀመር አቅደሽ ነገር ግን በፍርሃት ምክንያት እያመነታሽ ከሆነ ይሄ ቪዲዮ ላንቺ ነው። ታዲያ በመጀመሪያ ልትጀምር ያሰብሽው በፍርሃት ያቆምሽው ነገር ምን እንደሆነ ኮሜንት ላይ ጻፊልኝ። ዛሬ በዚህ ቪዲዮ 5 መንገዶችን አካፍልሻለሁ። በእነዚህ 5 መንገዶች ያንን ያመነታሽበትን ነገር በእርግጠኝነት ትጀምሪዋለሽ። ታዲያ ግን ቪዲዮን ከመጀመርሽ በፊት ሰብስክራይብ አድርገሽ የደወል ምልክቱን መጫን አትርሺ። ከዚህ በኋላ የምለቃቸው ማንኛውም ቪዲዮዎች ወደ አንቺ እንዲደርሱ ያደርጋል እና ደግሞ ለምትወጃት እህትሽ ሼር አድርጊላት። ላይክ እና ኮሜንት እያደረግሽ ወደ መፍትሄዎቹ ንግባ። የመጀመሪያው አእምሮሽ ውስጥ ያለውን የሽንፈት ትርጉም ቀይሪው። ብዙ ጊዜ ሰዎች አዲስ ነገር የማይጀምሩበት ምክንያት ባይሆንልኝስ፣ ባይሳካልኝስ፣ ብከስርስ የሚል የስነ ልቦና ፍርሃት ስለሚገጥማቸው ነው። ታዲያ ግን ይህን ፍርሃትሽ እንዴት ማስወገድ ትቻለሽ መሰለሽ? አንድ ነገር በማሰብ ነው። ውድቀት የህይወት ፍጻሜ አይደለም። ወደቅሽ ማለት ዛሬ አልተሳካልሽ ማለት ዛሬ ከስርሻል ማለት ህይወትሽ አበቃለት ማለት አይደለም። እዚህ ጋር የቶማስ ኤዲሰንን ምሳሌ ልስጥሽ። አምፖልን ለመስራት 999 ጊዜ ሞክሮ በ1000ኛው ተሳካለት። ታዲያ ግን ይሄ ሰው ምንድን ነው የሚለው? 999 ጊዜ ፌል አደረክ ሲሉት አይ እንደውም 999 የማይሰራበትን መንገድ አወቅኩኝ ነው የሚለው። ታዲያ አንቺም ይሄን የፈራሹ ነገር ሞክረሹ ባይሳካ የማይሳካበትም አንድ መንገድ ተማርሽ ማለት ነው። አንዳንድ ጊዜ ነገሮችን ጀምረናቸው ከተሳኩና እስከ መጨረሻው ካዛለቁን እሰየው ህይወት ይሆኑናል። ነገር ግን ሳይሳኩልን ከቀሩ ትምህርት ይሆኑናል። ይህን ነገር በደንብ አስቢበት። ለማሳካት ብቻ ሳይሆን ለመማርም እንደምትሄጂ እወቂ። ወደ ሁለተኛው እንሂድ። ሁለተኛው ጥርጣሬሽን ወደ በራስ መተማመን አሳድጊው። ብዙ ጊዜ አዲስ ነገር ለመጀመር ስታስቢ ውስጥሽ እንደዚህ ይልሻል፣ አንቺ ማን ስለሆንሽ ነው? አራትቹም ይቅርብሽ፣ አይሳካልሽም፣ ለምን ትለፊያለሽ እያለ ይነግርሻል። ታዲያ ግን ይህንን ድምፅ ማጥፋት አለብሽ። እስቲ አንድ ነገር ምናልባት ካስታወሽ እዚሁም ላይ እየጻፍሽልኝ ከዚህ በፊት ያሳካሻቸው ሰዎች አይቻልም አይሆንልሽም ብለውሽ አይምሮሽም ይሄ ነገር የሚሳካ አይመስለኝም ብሎሽ አንቺ ግን ገፍተሽ ሄደሽ ያሳካሻቸው ብዙ ነገሮች ይኖራሉ አይደለ? እስቲ ኮሜንትም ላይ ጻፊልኝ። እንዲሁም ደግሞ እያስታወሽ በየቀኑ ጧት በተነሳሽ ቁጥር ወረቀት ላይ ጻፊያቸው። ይህን እኮ ያደረግኩ ሰው ነኝ። ምናልባት በትምህርትሽ ይሆናል መጀመሪያ ላይ ጥሩ ውጤት ሳታመጪ ቀርተሽ ከዛ ግን ለማሻሻል በሞከርሽ ሰዓት እንደማይቻል እየተሰማሽ ግን ደግሞ የቻልሽ ነገር ይኖራል። በቤተሰብ ህይወትሽ ሊሆን ይችላል። በተለያየ ህይወት ክፍል መቼ የሚያሳካሻቸው ብዙ ነገሮች ይኖራሉ አይደለ? በጣም ትልቅ እኮ መሆን አይጠበቅበትም። በጣም ትንንሽ ግን ደግሞ አይቻልም ብለሽ አስበሽ ግን ደግሞ ያረግሻቸው ያሳካሻቸው፣ ወደ ትግል ውስጥ የገባሽባቸው ግን ደግሞ አሸንፈሽ የወጣሽባቸው ብዙ ነገሮች ይኖራሉ። መቼም ይህን ማስታወስ አያቅትሽም እና ኮሜንት ላይ እየጻፍሽልኝ እርስ በራስም እንበረታታበታለን። እና ይህን ማድረግሽ ምን ይጠቅምሻል? እንደምትቺ ጎበዝ እንደሆንሽ፣ ጠንካራ እንደሆንሽ፣ ከዚህ በፊት የማይታለፉ የመሰሉ ነገሮችን እንዳለፍሽ አይምሮሽ ያስታውሳል። ስለዚህ ያንን ማስታወስሽ ኢነርጂሽ እየጨመረ እንዲሄድና ለአዲሱ ነገር ብርታት እያገኘሽ እንዴት ትሄጂ ያግዝሻል። ከበረታሽ፣ ከጠነከርሽ፣ ከደፈርሽ ደግሞ መጀመርሽ አይቀርም። ከጀመርሽ ነው ደግሞ ውጤቱን ማየት የምትችይው። ስለዚህ ደጋግመሽ ጥሩ ስኬቶችሽን ለማስታወስ ሞክሪ ብቻ ሳይሆን ደግሞ አድርጊው። ወደ 3ኛው እንሂድ። እስካሁን እንግዲህ 2 ነጥቦችን አንስተናል። እነዚህ ነጥቦች በደንብ እየጠቀሙሽ እንደሆነ እርግጠኛ ነኝ። ታዲያ ግን ይህን ቪዲዮ እያየሽ ያለሽው ሰብስክራይብ አድርገሽ ካልሆነ ሰብስክራይብ እያደረግሽ እንዲሁም ደግሞ ላይክ እና ለምትወጃት ሁሉ ሼር እያደረግሽላት ወደ 3ኛው ነጥብ እንሄዳለን። 3ኛው ምንድነው? ሊመጣ የሚችለውን የመጨረሻውን ነገር ማሰብ ነው። አዲስ ነገር ስጀምር ፈርቻለሁ። ይህን ነገር ለማድረግ በጣም እያቅማማው ነው፣ ግን ደግሞ መጨረሻ ሊመጣ የሚችለው ከባዱ ነገር ምንድን ነው? በይ አንዳንድ ጊዜ ፍርሃታችንን በውስጣችን አምቀን ከምንይዘው በላይ ወደ ውጭ ስናወጣው ያለው አቅም እየቀነሰ ይሄዳል። እና ይህን ነገር ባደረገው የመጨረሻ ሊመጣ የሚችለው መጥፎና ከባዱ ነገር ምንድን ነው ብለሽ አስቢ። ምናልባት አንዳንድ ጊዜ ሊመጣ የሚችለው ነገር በጣም ካሰብነው በላይ በጣም ቀላል ነገር ሊሆን ይችላል። ውስጣችን አምቀን ከምንፈራው ፍርሃት በላይ በጣም ሲሊ ነገር ሊሆን ይችላል። ስለዚህ ምናልባት ወደ ሀገርሽ ለመመለስ ይሆናል እያሰብሻለሽ። ሀገሬ ተመልሼ የሆነ ቢዝነስ ጀምራለሁ ብለሽ ታዲያ ግን ጀምሬ ቢከስር ምን ሆናለሁ እያልሽ እየፈራሽ ሊሆን ይችላል። ከከሰርሽ በኋላ ሌላ አማራጭ ምን አለ? መጨረሻ ሊመጣ የሚችለው ነገር መክሰር ከሆነ ከከሰርኩ በኋላስ ምን አይነት ሌላ አዲስ ነገር ማድረግ ይችላለሁ የሚለውን ነገር ማሰብ። ወደ ትዳርም ለመግባት ሊሆን ይችላል። የተለያየ ነገር አስበሽ ግን ደግሞ መጨረሻ የሚመጣው ነገር አስፈርቶሽ ከሆነ የመጨረሻውን ጥጉን አስቢና ከዛ ደግሞ የመጨረሻው ጥጉ መጥፎ ነገር ይሄ ከሆነ በኋላ ደግሞ ይሄን ላደርገው እችላለሁ ብለሽ የምታስቢው የሆነ መፍትሄ አዘጋጂ። ያ ነገር የመጨረሻው ይሄ ከሆነ ታዲያ ልቀይረው የምችለው የሆነ ፕላን ደግሞ ይኖረኛል ብለሽ አስቢ። አንዳንድ ጊዜ መፍትሄ እጃችን ላይ ስናስቀምጥ ለዛ ነገር ያለን ፍርሃት እየቀነሰ ይሄዳል። ስለዚህ መጨረሻ የሚመጣው ምንድን ነው ብለሽ አስቢ። ከዛ ደግሞ ለሚመጣው ነገር ደግሞ መፍትሄ አዘጋጅለት። ያኔ እንዲቀልሽ ያግዝሻል። ወደ 4ኛው እንግባ። 4ኛው ደግሞ አእምሮሽን አለማምጁ። በጣም በሚገርም ሁኔታ አእምሮችን
እውነትና ውሸትን አይለይም። ስለዚህ ሁል ጊዜም የመገብነውን ነው የሚወስደው። ታዲያ አንቺ ምንድን ነው ማድረግ ያለብሽ? ለዛ ነገር ለምትጀምሪው ነገር በጣም ፖዘቲቭ የሆኑ ነገሮችን ለማየት መሞከር ነው። ለምሳሌ ያህል አዲስ ትዳር ልትጀምሪ ሊሆን ይችላል። ስለዚህ አሁን በጣም ሶሻል ሚዲያው እንደሆነ በጣም ምቹ አድርጎልናል አይደለ? ስለ ትዳር የሚያወሩ ሰዎችን፣ ምክር የሚሰጡ ሰዎች፣ በትዳራቸው ስኬታማ የሆኑ ሰዎችን ማየት ትችላለሽ። የነሱ ኢንተርቪው መስማት ይሆናል። የተሻለ ነገር ልፈጥሪ የምችይበትን መንገድ ሁሉ መማር፣ ቢዝነስም ሊሆን ይችላል። አዲስ ቢዝነስ ለመጀመር ስታስቢ ከአንቺ በፊት ያን ቢዝነስ የሰሩ ሰዎች ይኖራሉ። እነሱ ኢንተርቪው አድርገው ይሆናል። እነሱ ስራ አካባቢ ሄደሽ መጠየቅ ሊሆን ይችላል። ታዲያ ግን ስኬታማ የሆኑ ሰዎችን እየመረጥሽ ብታደርጊ ለአንቺም ድፍረትና ብርታት ይሆንሻል። ይህንን ድፍረት ወደ ውስጥሽ ከሰበሰብሽ ለመጀመር አንዳንድ ጊዜ እንዴት ነው ሳታስቢው ራሱ ያን ነገር ጀምረሽ ልታገኙ ትችላለሽ፣ በዚህ ፕሮሰስ ውስጥ ስትራመጂ ማለት ነው። ስለዚህ በተቻለሽ አቅም ያለውን ሶሻል ሚዲያውን በጥሩ ነገር ተጠቀሚበት። ያሉሽን ሰዎች በደንብ አድርገሽ ተጠቀሚባቸው። እውቀትን ለማግኘት በጣም በሞከርሽ ቁጥርና አእምሮሽን ስለዛ ነገር ጥሩ ያሳኩ ሰዎች እንዳለ ደጋግመሽ ከነገርሽው፣ አንቺም ደግሞ በየቀኑ ለራስሽ የሆነች ያህል ደቂቃ ሰተሽ ያን ነገር ማሳካት እንደምችይ መቻል እንደምችይ ደጋግመሽ ካለማመድሽው ፍርሃትሽ ሙሉ ለሙሉ ከውስጥሽ ይጠፋና የምትፈልጊውን ነገር ለመጀመር ቀላል ይሆንልሻል። ወደ አምስተኛው እንሂድ። አምስተኛው ከመጠን በላይ ማሰብ አቆሚ። ሁሉንም ነገር 100% ፍጹም ሆኖ ለመጀመር ማሰብ ወደኋላ ያስቀራል። ብዙ ጊዜ ደግሞ ይሄ የኛ የሴቶች ባህሪ ነው። ሁሉ ነገር ካላወቅ፣ ሁሉ ነገር ካላጠረው መጀመር አልፈልግም እንላለን። ግን አንድ ነገር ልንገርሽ፣ 70%ቱን አንቺ ከተዘጋጀሽ በኋላ 30%ቱ በመንገድሽ እየሞላ መሄድ ነገር ነው። ስለዚህ ሁሉ ነገር ፍጹም ሆኜ አስተካክዬ እጀምራለሁ የሚለውን ነገር ከውስጥሽ አውጪው። አንዳንድ ነገሮችን አለማወቅም ጥሩ ነው። በሂደት ውስጥ እስታቂያቸው የተሻለ እንደውም ፐርፎርም እንድታደርጊ ሊያግዝ ይችላል። ስለዚህ 100% እርግጠኛ እስከሆነ ይሄ ነገር ሁሉ እስኪስተካከልልኝ እጀምራለሁ ካልሽ፣ ሌሎች አዳዲስ ነገሮች ህይወትሽ ላይ እንዲመጡ ያለው ሁኔታ እስኪስተካከል እየጠበቅሽ ከሆነ ይህን ነገርሽን አቁሚና በቀጥታ ያለሽ ነገር ይዘሽ ለመጀመር ሞክሪ። ያኔ የውሳኔ ሰው ትሆኛለሽ። ታዲያ ዛሬ 5 ሀሳቦችን ነግሬሻለሁ። ከነዚህ ከ5 ሀሳቦች ውስጥ ከዚህ በፊት ተግብረሻቸው መታቂ ካሉ ጻፊልኝ። እንዲሁም ደግሞ ከዚህ በፊት ተግብረሻቸውም አስበሻቸውም ማታቂ ግን ደግሞ ዛሬ ስትሰሚው በጣም የተደሰትሽበትና ሞራል የሰጠሽን ነገርም ኮመንት ላይ አስቀምጪልኝ። አንድ ነገር ልንገርሽ፣ ፍርሃት ልክ እንደ ማዕበል ነው። መቆሚያሽን ካጠናከርሽ አያናውጥሽም። መፍራት ሁሌም ተፈጥሯዊ ነገር ነው። ነገር ግን በመፍራትሽ ምክንያት ከህልምሽ መቼም ቢሆን እንዳትሰናከይ። በርቺልኝ የኔ እህት። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረግሽና የደውል ምልክቱን እየተጫንሽ እንዲሁም ደግሞ ለምትወጃት ሁሉ ሼር እያደረግሽ ጠብቂኝ። መልካም የመጀመር ጊዜ ይሆንልሽ።